ከዚህ ቀደም ስለ ሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር መረጃ አድርሻችሁ ነበር። መረጃውን ለማስታወስ ያክልም ሱፐር ደብል ቲ ጀነራል ትሬዲንግ የሰራተኞቹን መብት እንደማይጠብቅና ሰራተኞች ላይ ድብደባ እንደሚፈጽም መሰረት ሚዲያ ያጋራውን መረጃ አድርሻችሁ ነበረ። በትናንትናው ዕለት መሰረት ሚዲያ አዲስ መረጃ ይዞ ብቅ ብሏል። ከ60 በላይ የሚጠጉ የቀድሞ የድርጅቱ ሰራተኞች የአድኖን ተማጽኖ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ መጻፋቸውን ተገልጿል። እነዚህ ሰራተኞች አብዛኛዎቹ የሂሳብና የሽያጭ ክፍል ሰራተኞች የነበሩ ሲሆን አሁን ላይ በእምነት በማጉደልና በሐሰተኛ ሰነድ በሚል ክስ ተመስርቶባቸው እስር ቤት እንደሚገኙ እንግዲህ በደብዳቤው ላይ ገልጿል። ይህ የሆነበት ዋነኛ ምክንያት የድርጅቱ ሚስጥር እንዳይወጣና የግብርና የሰነድ ማጭበርበርን ለመሸፈን እንደሆነ እንግዲህ በደብዳቤው ላይ ገልጿል። አሁን ላይ ሰራተኞቹ በ3 በተለያዩ እስር ቤቶች ታስረው የሚገኙ ሲሆን ጌታቸው ጋቢሳ የተባለ ሸገር ሲቲ የሚሰራ ዳኛ ፓኬጅ በሚመስል መልኩ ተመሳሳይ ፍርድ እየፈረደ ይገኛል። በቂ መከላከያና በቂ ምስክር ቢኖርም እሱ ግን ይሰማል እንጂ አዳምጥም ሲል እንግዲህ አንድ ከፍርድ ቤት የተገኘ ምንጭ ተናግሯል። የድርጅቱ ባለቤት አቶ ጸጋይ ያደራጀው አደጋ መከላከል ተብሎ የሚጠራ የፌዴራል ፖሊስ ልብስ የሚለብሱ ኃይሎች በድርጅቱ ትዕዛዝ የማይመራ ሰራተኛ ካለ ከወገቡ በታች በለው መንግስት የሰጠኝ 14 ክላሽ አለኝ በማለት እንግዲህ ሰራተኞችን እንደሚያስፈራራም ተገልጿል። በአንድ ሳምንት ውስጥ ብቻ በታሰሩት ሰራተኞች ላይ እንግዲህ ከ5 ዓመት በላይ ፍርድ እያስፈረደም እንደሚገኝ እንግዲህ መረጃዎች አመላክተዋል። ይህ በእንዲህ እንዳለ እንግዲህ 2 የመንግስት ተቋማት በድርጅቱ ላይ ምርመራ የጀመሩ ቢሆንም በባለሀብቱ እጀ ረጅምነትና በባለሀብቱ ጣልቃ ገብነት በታሰሩት ሰራተኞች ላይ ምንም መፍጠር እንዳልቻሉ ተቋማቱ መናገራቸውን እንግዲህ መሰረት ሚዲያ መረጃውን አጋርቶታል።